የጤና መድን ማለት ለተመሳሳይ ጤና ችግር የተጋለጡ ከፍተኛ ቁጥር ያላቸውን ግለሰቦችና ቤተሰቦች በጋራ በማሰባሰብ እያንዳንዱ ግለሰብ ወይም ቤተሰብ የሚደርስበትን የጤና ወጪ በጋራ ተቋቁመው የጤና ፈንድ አማካኝነት በመሸፈን ለግለሰቦች ወይም ቤተሰቦች ያልታሰቡ ከፍተኛ የጤና ወጪዎችን ለመቀነስ ወይም ለማስቀረት የሚረዳ ስልት ነው። የማህበረሰብ አቀፍ ጤና መድን ግለሰቦች አስቀድመው የሚያዋጡት አነስተኛ ገንዘብ ከቤተሰብ አባል ወይም ማንም ሰው ቢታመም ምን እከፍላለሁ የሚል እስከ ሳይደርበት ወደ ጤና ተቋም በመሄድ ሕክምናውን የሚያገኝበት ስርዓት ነው። ከዚህ በፊት የጤና መድን በአግባቡ አለመተግበሩ ግለሰቦች ለከፍተኛ ሕክምና ወጪ ከመዳረጋቸው በተጨማሪ አቅም ያላቸው በገንዘብ አቅም የሌላቸው ንብረታቸውን ሽጠው አሊያም አራጣ ተበድረው ይታከማሉ። ይህንን ለማስቀረት የጤና መድን አገልግሎትን ማስጀመር አስፈላጊ ሆኖ ተገኝቷል። የጤና መድን ሶስት ዋና ዋና መርሆችን ማለትም መደጋገፍ፣ ፍትሃዊነትና አሳታፊነትን ያካትታል። ከዚህም ውስጥ ዋነኛው መደጋገፍ ሲሆን ጤነኞች ታማሚዎችን እንዲሁም የተሻለ ገቢ ያላቸው አነስተኛ ገቢ ያላቸውን በሚደግፉበት ስርዓት ነው። ሌላው ፍትሃዊነት ደግሞ ሰዎች በህመማቸው መጠን አገልግሎት ማግኘት እንዲችሉ ማስቻል ሲሆን፣ አሳታፊነት በተቋሙ የሚፈጠሩ ሰው ሰራሽና ከአቅም በላይ የሚሆኑ ችግሮችን ማህበረሰቡ የተደራጀ መልኩ ተንቀሳቅሰው የሚፈቱበትና በምትኩ የተሻለ ጥራት ያለው አገልግሎት ለማግኘት የሚያስችል ስርዓት ነው። የጤና መድን ዘርፈ ብዙ ጥቅሞች ሲኖሩት እርስ በርስ በመደጋገፍ መርህ ከፍተኛ የጤና ወጪ ስጋትን ማስቀረትና በከፍተኛ የጤና ወጪ ምክንያት ግለሰቦች ወደ ድህነት አረንቋ እንዳይገቡ ይከላከላል። የማህበረሰብ አቀፍ ጤና መድን አባላትና ቤተሰቦቻቸው የጤና አገልግሎት በሚሹበት ወቅት ከኪስ የሚከፍሉትን ክፍያ በመቀነስ የጤና አገልግሎት ጠቀሜታ ማሻሻል፣ አባላቱ የሚያዋጡትን ከመንግስት የሚገኘውን ድጎማና ከተለያዩ ምንጮች የሚገኘው ገንዘብ በአንድ ቋት በማሰባሰብ የጤና መድን አገልግሎት ሰጭነት ሚና መጫወት፣ ህብረተሰቡ ሕክምና የሚያስፈልገው ምን እከፍላለሁ ብሎ ሳይጨነቅ ባስፈለገው ሕክምና ማግኘት እንዲችሉና የጤና እክል ስጋት በመቀነስ ለጤና የሚያስፈልገውን ወጪ በመቀነስ በኩል ለተገልጋዮች ጥቅም ይሰጣል። በወረዳችንም የጤና መድን ግንዛቤ ከጊዜ ወደ ጊዜ እያደገ የመጣና የማህበረሰቡን ተጠቃሚነት እያደገ የአባላትን ቁጥር ከማሳደግ ጀምሮ በጤናው አገልግሎት ዘርፍ የራሱ ሚና እየተጫወተ ይገኛል። በዚህም የጤና መድን ሽፋን እያደገና ማህበረሰቡ ባዋጣው ልክ ብዙም የጤና እክልና ስጋት ሳይገጥመው በየጊዜው እየታከመ ጤናውን እየጠበቀ ይገኛል። በመሆኑም በተፈጠረው ግንዛቤና አቅም ማጎልበት ማህበረሰቡ ጥቅሙን በመረዳት የጤና መድን አባል በመሆን ተጠቃሚ እየሆነ ነው። አባላትን ከማሳደግ አኳያም ከ15,000 በላይ አባላትን በማፍራት ለተሻለ ኢኮኖሚና ጤና ማትወለድ አበርክቶ እየሰጠ ነው። በዚህም ማህበረሰቡ የከፋ የጤና ችግር ሳይደርስ ጤናቸው መጠበቅ እንደቻሉ ያነገርናቸው የህብረተሰብ ክፍሎች ይናገራሉ። የቡራ ፈራ አርባ ገላጤ ማር ቀበሌ አስተዳዳሪ አቶ በሆኑት ነበር እንደተናገሩት ህብረተሰቡ የጤና መድን ተጠቃሚታውን በማስረዳት ተጠቃሚነታቸውን ለማረጋገጥ የሚመለከታቸው አካላት ሁሉ ባለቤት ሁሉ ሊሰሩ እንደሚገባ ይናገራሉ። የማህበረሰብ ጤና መድን እቅዱን እንዴት ትፈጽማላችሁ? ማህበረሰቡስ እንዴት ነው? የኔን ባይልት አለበት ወይ የሚለው? አዎ ማህበረሰቡ ከዚህም በፊትም ጤና መድን ጠቃሚነቱን ተደርቶ ከኛም ጋራ መስተጋብር ያለው በመሆኑ እቅዱ ሙሉ በሙሉ አስቸጋሪ ነገር የማይፈጸምና የምናስፈጽም መሆኑን ግልጽ የሆነ ሁኔታ ስላለ እነሱ ማህበረሰቡም ከዚህም በፊትም ተጠቃሚ ናቸው። ጥቅሙ ከየት እስከ የት ያታከማለሁ በሚል አግባብነትም የተረዱ በመሆናቸው እውቅናም ያላቸው ግንዛቤም ከዚህም በፊት ያገኙ ስለሆኑ የኔነኝ ባይነት አደራ የኔነኝ የሚጠቅም የሚለውን ነገር ሐሳብ ስላላቸው ሙሉ በሙሉ መፈጸም ይችላሉ። እኛም ማስፈጸም እንችላለን። ቴክኖሎጂ ባፈራው በስልክም በምንም ፕላስ ያው አንጻራዊ ሰላም ሲፈጠርም እስከ ቤት ድረስ በመሄድ ሙሉ ቅሩን ማስፈጸም እንችላለን የሚል ሐሳብ ነው። የሽንዲ 01 ቀበሌ አስተዳዳሪ አቶ አላምራው ስብሐት እንደሚሉት ስለ ጤና መድን የማህበረሰቡ ግንዛቤ ከጊዜ ወደ ጊዜ እየዳበረ መምጣቱ የጤና መድን ተጠቃሚው አባላት ቁጥር እየጨመረ መምጣቱን ያስረዳሉ። አመሰግናለሁ። ምናልባት እንደ ከተማ ከጤና መድን አኳያ መናገር የምፈልገው ከዚህ በፊት ከአገልግሎትም አኳያ ብዙ የሚነሱ ቅሬታዎች ነበሩ። አሁን ባለንበት ሁኔታ ግን የተሻለ ነው ብዬ ወስዳለሁ። ማለት አንደኛ ማህበረሰቡ የሚወስደው ምንድነው የተጠቀሙ በርካታ ሰዎች አሉ። ሌላ ሀገር የሚሄደው እዚህም በተለይ ተመላላሽ ኬዝ ያላቸው ለኛ አንድ ትልቅ ግብዓት ሆነዋል። ማለት የሚከፍሉት የነበረ አሁን በዚህ አመትም ዛሬም እንዳየነው ከ89,000 ብር በላይ የከፈለ ግለሰብ አለ። እነሱንም የተጠቀምንበት ሁኔታ አለ። ከዚህ አኳያ እውነት ለመናገር በአሁኑ ሰዓት አሁን ድረስ እንዳያልፋቸው ጥረት የሚያደርጉ ሰዎች አሉ። ጀመረ አልጀመረም የሚልና ከጊዜ ወደ ጊዜ እየጨመረ ነው የመጣ የአገልግሎት
ሁኔታውም እየተሻሻለ ነው። ህዝቡም ያለው ግንዛቤ እየጨመረ ስለመጣ በጣም የተሻለ ነው ብለን እንወስዳለን። እንደ ከተማም ባለፈው አመትም የፈጸምናቸው የተሻሉ ናቸው። ይሄ ምንድነው የህዝቡ የግንዛቤ ሁኔታ ነው። አሁንም በቀጣይም ይሄን ለመፈጸም ያን ያህል እንቸገራለን ብለን አናስብም። ምናልባት እንደኛ እንደ ከተማ ከህዝብ ብዛት አኳያ የምንቸገረው እቅዱ ከህዝብ ብዛት አኳያ የተጋነነ ሆኖ ካልሆነ በስተቀር እቅዱን ለመፈጸም ምንም ያን ያህል የምንቸገርበት ምክንያት የለም። ለምን ብትለይ ህብረተሰቡ ከጊዜ ወደ ጊዜ እየጨመረ ያለው ግንዛቤ እየጨመረ ስለመጣ የተሻለ እንፈጽማለን የሚል ሐሳብ አለ። ምናልባት አባላትን ከማፍራት አኳያ አንዳንዴ እኛ እንደ ከተማ የሚገጥም ምንድነው የተሻለ አቅም ያላቸው ግለሰቦች በግሌ ይታከማሉ የሚል አስተሳሰብ የነበረበት ሁኔታ አለ። እኛ እናደርገው የነበረ ምን ነው ቢያንስ ራሳቸው እንኳን ባይታከሙ ሌሎች ጎረቤቶቻቸውን የደሃዎችን እንዲያግዙ የማድረግ ስራ እንሰራ ነበር ከዚህ በፊት። አሁን ላይ ግን እነዚህም ቢሆን ገብቷቸው ወደዚህ የመጡበት ሁኔታ አለ። በወረዳው የጤና መድን ሀብት አስተዳደር አስተባባሪ አቶ አለማየሁ አሁንም እንደሚሉት የማህበረሰቡ ስለ ጤና መድን ያላቸው ግንዛቤ ከጊዜ ወደ ጊዜ እየተሻሻለ መምጣቱን አስገንዝበው የጤና ተቋማትን ጥራት በማስጠበቅ የጤና መድን አባላት ጥራት ያለው ጤና ጠቃሚነታቸው ለማረጋገጥ በልዩ ትኩረት ሊሰራ እንደሚገባም ያብራራሉ። የ2018 የማህበረሰብ አቀፍ ጤና መድን ዛሬ እያካሄድን ያለ የቅድ ትውውቅ ነው። ይህንን ለፈጻሚ አካላት ነው እያስተዋወቅን ያለነውና ተግባሩ እንዴት ነው ሊፈጸም የሚችለው የሚለው ላይ ነው እየተነጋገርን ያለነው እና እኛ እንዴት እናስፈጽማለን ብለን ያሰብነ እቅድ አቅደናል። ለየቀበሌዎች ዛሬ የእቅድ ርክክብ እያደረግን ነው። ይህንን እቅድ ደግሞ እንዴት እየሄደ ነው የሚለው ከዚህ በኋላ ፈጻሚ አካላትን እኛ ባስቀመጥነው ጊዜ ገደብ መሰረት በየሳምንቱ በየ15 ቀኑ እያገኘን እየገመገምን የማህበረሰቡን የጤና ተጠቃሚነት ሽፋን ማሳደግ ነው የፈለግን። እንግዲህ ማህበረሰብ አቀፍ ጤና መድን 4 አላማዎች አሉት። አንደኛው አላማ ምንድነው? የፈጻሚ አካላትን አቅም ማሳደግ ነው። ቅድም ሲባል እንደነበር ፓወርፖይንቱ ላይ እንደተቀመጠው ፈጻሚ አካል የሚባሉ አሉ። የቦርድ አለ፣ ጠቅላላ ጉባኤው አለ፣ እኛ ስታፍ ላይ ምንሰራ ክፍሉ ላይ ምንሰራ ሰዎች አለ እና ይህንን አካል በስልጠና ሊሆን ይችላል። እንደዚህ አንዳንዴ የወረዳዊ ስልጠና ሊሆን ይችላል፣ በዞን ስልጠና ሊሆን ይችላል። አቅማቸውን ማሳደግ የፈጻሚ አካላት። ሁለተኛ የጤና ሽፋንን ማሳደግ ነው። እንግዲህ ሽፋን እንዴት ያድጋል? የማህበረሰብ ጤና መድን ስርዓትን በመዘርጋት የማህበረሰቡ የጤና ተጠቃሚነት ማሳደግ ነው። ሽፋን ሲባል ይሄ ነው። እንዴት ያድጋል? እንግዲህ ጤና መድን በባህሪው ያለው ከሌለው በመረዳዳት የጤና እክልን ለመቅረፍ የተቀመጠ ስርዓት ነው፣ ወይም የመንግስት ያስቀመጠው ስርዓት ነው። ይሄንና ያለው ከሌለው እየተደጋገፈ የገቢ አቅምን መሰረት ያደረገ መወያጮ እያወጣ የሚታከሙበት ስርዓት ስለሆነ ይሄንን እንግዲህ ሁለተኛው አላማ ይሆናል ማለት ነው ሽፋን። ሌላው ጥራትን ማሳደግ፣ የጤናው ዘርፍ ጥራት ወይም ደግሞ የጤና ተቋማት ጥራትን በማስጠበቅ የማህበረሰብ አቀፍ ጤና መድን አባላት ጥራት ያለው የጤና ተጠቃሚነት እንዲያገኙ ማድረግ ነው። ጥራት ሲባል በምን ሊለካ ይችላል? በግብዓት በማሟላት የሕክምና መሳሪያ በማሟላት እንግዲህ ጤና ተቋማት የውስጥ ገቢያቸውን በማሳደግ ጥራታቸውን ሊያሳድጉ ይችላሉ ማለት ነው። ሌላው ምንድነው? የፋይናንስ አቅም ማሳደግ ነው። ሌላኛው ዓላማ የጤና የፋይናንስ አቅምን ማሳደግ ነው። የማህበረሰብ አቀፍ ጤና መድን ማለት ነው። እንግዲህ ቅድም ሲነገር እንደነበረ የማህበረሰብ አቀፍ ጤና መድን የፋይናንስ ምንጮች አንደኛው ከአባላት የሚሰበሰበው ብር ነው። ሁለተኛ ደግሞ ከመንግስት የሚለቀቅ ድጎማ አለ። ይሄኛው ድጎማ አጠቃላይ ድጎማና የተናጠል ድጎማ ተብሎ ይወሰናል። የፌደራል ድጎማ ወይም ደግሞ አጠቃላይ ድጎማ ብለን ብንጠራው እኛ የሰበሰብነውን ሀብት 25% ፌደራል ይለቃል ማለት ነው። 25%
የተናጠል ድጎማ የምንጠራው ደግሞ መንግስት መክፈል ለማይችሉ የማህበረሰብ ክፍሎች የሚደጉመው ድጎማ ነው። መክፈል የማይችሉ ብለን የምንጠራቸው ከፖፑሌሽኑ 23% ይሰላና ለነዚያ ሰዎች 30%ን ወረዳ ይሸፍናል፣ 70%ን ደግሞ መንግስት የክልል መንግስት ይሸፍናል ማለት ነው። ስለዚህ በእንደዚህ አይነት ስርዓት በመዘርጋት የማህበረሰብ አቀፍ ጤና መድን የፋይናንስ አቅሙን ማሳደግ ይሄ ሶስተኛው ዓላማ ነው ማለት ነው። እና እንግዲህ እኛ በ2015 ዛሬ ላይ ያለውን የሰው ኃይል በመያዝ የኛ የጽህፈት ቤት ሰራተኞችን በመያዝ የ2018 በጀት ዓመት እቅዳችንን አምና ከነበረበት በንጥር ሽፋን የሁለቱ ወረዳ ማለት ነው 80% የወረዳው ጤና ጽህፈት ቤት ኃላፊ እናሳድጋለን ብለን እንደሚሉት የጤና መድን ሽፋን ለማሳደግ ሁሉም ባለቤት ሆኖ መስራት እንዳለበት ጠቁመው ማህበረሰቡ የጤና መድን ጥቅሙን በመገንዘብ አባል በመሆንና በወቅቱ በማሳደስ አገልግሎቱን ማግኘት ይኖርባቸዋል ሲሉ ያብራራሉ። የ2018 እንዴት እንፈጽመዋለን በሚል ነው በሚመለከታቸው አካላት ጋር ተቀናጅተን ዛሬ ስብሰባ የነበር ነውና ወስት እንግዲህ ዛሬ ተጠራው ታዳሚ ከ200 በላይ ነው። ስለዚህ ታዳሚ ምንድነው የድርሻውን ባለቤት እንዲወስድ ነውና በ2017 የነበሩ ጥንካሬዎችን ይዘን ለማስቀጠል በ2017 የነበሩ ድክመቶችን ደግሞ በ2018 አብረን አስተካክለን ይዘናቸው የምንሄደውን ታሳቢ በማድረግ ነውና ስለዚህ በ2017 የነበረው ዋናነት ምንድነው የነበረው ችግር ከጸጥታው ጋር ተያይዞ የሆነ ችግር ነበር። ግን በአንድም በሌላ መንገድ ግን ማህበረሰባችን ጤና መድን ስለሚፈልገው መጥቶ ስብሰባ የመቁረጥ እድሉ በጣም ከፍተኛ ነበር። አሁንም ቢሆን ፍላጎቱ ከ2017 እንደምናየው አሁን ተሎ እንዲቆረጥለትና መጥቶ አባል የመሆን እድሉ ሰፊ ነው። ስለዚህ በዚህ አጭር ቀን ውስጥ አሁን በዚህ ውስጥ በ30 ቀን ውስጥ በዙሪያው በከተማው ሆነ 100% እንፈጽማለን ብለን ነው የምናስበውና የባለፈው ዓመት እቅዳችን ስነሳ ምንድነው በአብዛኛው ወደ ድጎማ ሳይጨምር እኮ በንጥር ወደ 25 ሚሊዮን ነው ሁለቱን ከተማውና ዙሪያው ላይ ሰበሰብና ስለዚህ በዚህ ልክ አሁንም ቀጣይ አጠናክረን ማህበረሰባችን አባል አድርገን እንቀጥላለን ነውና ምንድነው የሚነሳው አንዳንዴ አልፎ የግብዓት ችግሮች እንደዚህ አይነት ነገሮች ይነሳሉ። አሁን ቀደም ወረዳችን ምንድነው የነበረ የጤና መድን ብር በኔጌቲቭ ነበር የሚሄደው። አሁን ግን በዚህ በ2017 ከሰበሰብነው ወደ 2018 የተረፈልን ምንድነው ወደ 11 ሚሊዮን ብር አትርፈን ነው እየሰበሰብን ያለ ነው። ኦልሞስት አሁን ከጤና ጣቢያ አካባቢ ላይ የታከሙ ደንበኞቻችን ሙሉ ለሙሉ የግብዓት እጥረት አለ ብሎ መናገር አይቻልም። ምክንያቱም ከፍለውበታል። በከፈሉ ልክ ኦልሞስት ክፍያውን ፈጽመናል ጤና ጽህፈት ቤቱ ማለት ነው። ከዚህ ጋር ተያይዞ ምንድነው አሁን በአብዛኛው ስናይ ምንድነው በከተማም በዙሪያም ስናየው ምንድነው ኦልሞስት ዛሬ ከፍተኛ የታከመ አንድ ሰው ስንወስድ ምንድነው ከሽንዲ 02 የወሰደ ነውና ወደ 89 ሺህ ብር ነው ጥቁር አንበሳ ሄዶ ታክሞ ይመጣ። ሌላውን ከ20 ምናምን ሺህ ከ30 ምናምን ሺህ በጣም ኦልሞስት ከ20 ከ30 ያላነሰ ነውና ይህን በመገንዘብ ማህበረሰባችን አባል ለመሆን ያለው ጉጉት አሁን ከነበረ ከታደር እየጨመረ እየሄደበት ያለው አግባብና እየሄደበት ያለበት አግባብ እንዳለ ነው ታሳቢ የሚደረገውና ስለዚህ በ2018 ጥቅልል ባለ መንገድ የሰው ኃይል ችግርም የለብንም። ጤና ጣቢያዎች ኦልሞስት ከቨር ተደርገዋል። በ2017 መጨረሻ አካባቢ ላይ የሰው ኃይል ችግራችን ቀርፈናል። አሁን ከነበረው ችግር ሆነን ተላቀን ወደ 2019 በአጠቃላይ የጤና መድን በአነስተኛ ወጪ ጤናን ለመጠበቅና በተፈለገው ሰዓት የሚረዳ በመሆኑ ጤና ከተጠበቀ አምራችነት የሚጨምር በመሆኑ ለጤና መድን ትኩረት በመስጠት አባል በመሆን ጀምሮ ለጤናችን ዋስትና ትኩረት ልንሰጠው ይገባል መልእክታችን ነው።